እና እኔ ባህሪ ልንገራችሁ፣ መናገር አልፈልግም ነው ስለ ባህሪ ምንም አያደርግምና ከሰዎች በሚሰነዘርብኝ ነገር ማለት ነው። ማንም ሰው እኔን ለመተቸት የሚመጣ ሰው ካለ በሃይማኖታዊ ጉዳይ ነው፣ የግል ጉዳይ እንደፈለክ ማለት ይችላል። እኔ ከራሴ ለመከላከልና ለመመለስ ብዬ አንዲት ንግግር አላባክንም። ስራ ይመልስላቸው በሚል ልተዋቸዋለሁ። ከዚህ በፊት እንዳለ አሁንም ሰሞኑን ታውቃላችሁ፣ አንድ ወለተ ሀናም በሚባል አካውንት ሲገባና ሲከራከር የነበረ ልጅ አለ። ያ ልጅ እስልምናን ተቀበለ መጥቶ፣ እኔ ደግሞ ወለተ ሀና የሚል ራሱ ስም መስሎኛል። ወለተ ሀና የሚባለው ልጅ ብዬ እስልምና እንደተቀበለ እንትን አልኩኝ። ክርስቲያኖች ሌላ ሰባኪዎቻቸው ማለት ነው የዋሁን አይደለም፣ ያ እየሸወዱት ነው። ትላልቅ ሰባኪዎቻቸው ሳይቀር ራሱ ይሄ ነገር እንደ ትልቅ ትርፍ ቆጠሩት። ሌላ ልታገኙብኝ የምትችሉት ነገር እንደሌላቸው ስላወቃችሁ አመሰግናለሁ። ሁለተኛ ተደብቃቸው እንደምትከታተሉ እናገር ነበር። ያው በተግባር አጋለጣቸው ራሳቸው እዛ እያስገባቸው ምናምን እንደዚህ። ሶስተኛ ነገር ምንድን ነው?